ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ወደ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ይሆናል። ቃላትን እስከነ መስላቸው ድረስ ለማንበብ ወይም ደግሞ ለመጻፍ ልምምድ ብናደርግባቸው መጀመሪያ ማንበብ ከዛ ደግሞ እያንዳንዳቸውን ፊደሎች ካወቅን በኋላ አገጣጥመን ማንበብ ምን ለማመድበት ይሆናል። ከዛ በፊት ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም በምትፈልጉት በምትጠቀሙበት ሶሻል ሚዲያ ደውሉልን፣ አይበሉን። በአጭር ጊዜ የምትፈልጉትን ትምህርት መማር ትችላላችሁ ማለት ነው። እሺ ወደ ቪዲዮአችን ወይም ደግሞ ወደ ትምህርታችን ስንገባ እቺ ማነች? ደ ነች። ደ። ስለዚህ መጀመሪያ ከኛ የሚጠበቀው ምንድነው? ፊደሎችን ታውቃላችሁ። መጀመሪያ ፊደሎችን ካወቃችሁ በኋላ ደግሞ እያንዳንዳቸውን ማን ተብለው እንደሚጠሩ ስማቸውን ካወቃችሁ አገጣጥማችሁ ማንበቡ በጣም ቀላል ነው ማለት ነው። እቺ ማነች? ደ። እቺ ወ። እቺ ል። ከ ለቤት ስንተኛ ፊደል ነች? ስድስተኛ ፊደል። ማን ብለን ነው የምናነባት? ል ብለን። ል ብለን። ስለዚህ ይህን ባንድ ላይ ስናነበው እቺ ደ፣ እቺ ወ፣ እቺ ል ባንድ ላይ ደወል። ማን ብለን እናነባዋለን? ደወል። ደወል ብለን እናነባዋለን ማለት ነው። እሺ እቺስ? እቺ ደግሞ በነች። አሁንም በበቃል ስንመሰርት ማንበቡ እንኳን ቢከብደን ለምሳሌ ምስሉን አይተን ለማንበብ እንረዳለን ቶሎ። በእቺ ከረቤት አምስተኛ ፊደል ማን ብለን እናነባታለን? ሬ። ስለዚህ እቺ ማናት? በእቺ ሬ ባንድ ላይ በሬ። በሬ። እሺ እቺስ? ሚ። እቺ ማናት? ከመቤት ሚ ብለን የምናነባት ሶስተኛ ፊደል ሚ ብለን እናነባታለን። እቺስ? እቺ ደግሞ ጣ። ጣ። ከጠቤት ከማን ቤት ናት? ከጠቤት ስንተኛ ፊደል? አራተኛ ፊደል ሚ ጣ። በአንድ ላይ ብለን እናነባዋለን? ሚጣ። ይኸው ሚጣ ብለን እናነባዋለን ማለት ነው። ይቺ ደግሞ ከማን ቤት ናት? መጀመሪያ ከማን ቤት እንደሆነች መለየት። ከፈ ቤት ስድስተኛ ፊደል ማን ብለን እናነባታለን? ፍ። እስኪ በፍ ቃል መስርተን እንየው። በፍ ቃል መስርተን እንየው። ፍ የ ይችን ማናት ነው ያልነ? ል። ል። ከለቤት ስንተኛ ፊደል? ስድስተኛ ፊደል ባንድ ላይ ፍ የ ል ፍየል። 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 እሺ ይቺስ? ይቺ ደግሞ ከተቤት ስንተኛ ፊደል ናት? ሶስተኛ ፊደል። ሶስተኛ ፊደል። ስለዚህ ማን ብለን ነው የምናነባት? ቲ። በቲ ደግሞ ቃላት ስንመሰርት ይቺ ማናት? ቲ። ይቺ ከመቤት አራተኛ ፊደል ማን ብለን ነው የምናነባት? ማ። ቲ ማ። ይቺስ? ቲ። ይቺ ደግሞ ስድስተኛ ፊደል ከመቤት ም ብለን የምናነባት። ስለዚህ ቲ ማ ቲ ም። ስለዚህ ስናነበው ፈጥነን ምን ይሆናል? ቲማቲም። 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 እሺ እያንዳንዳቸውን ስናይ ይቺስ? ይቺ ደግሞ ነ ነች። እስኪ በነ ቃል ስንመሰርት ነ። ይቺ ከበቤት ስድስተኛ ፊደል ብ። ብ። በአንድ ላይ ስናነበው ምን ይሆናል? ይሄ ነ። ይቺ ብ። ይቺ ከረቤት ስድስተኛ ፊደል ር በአንድ ላይ ነብር። ነብር ይሆናል ማለት ነው። ስለዚህ
በአንድ ላይ ነብር ብለን እናነባዋለን። ይቺ ደግሞ ድ ናት። ድ ከደቤት ስድስተኛ ፊደል ድ ብለን እናነባዋለን። እስኪ በድ ቃል ስንመሰርት ምን ልንመሰረት እንችላለን? ድ ይቺስ መ ይቺ ት ይቺ ከተቤት ስንተኛ ፊደል ናት? ስድስተኛ ፊደል። በአንድ ላይ ድ መ ት ድመት ምን ይሆናል? ድመት ብለን እናነባዋለን ማለት ነው። ድመት ብለን እናነባዋለን። ይቺ ማነች? ሩ ከረቤት ስንተኛ ፊደል? ሁለተኛ ፊደል ሩ። እስኪ በሩ ደግሞ ቃል እንመስረት። በሩ ቃል ስንመሰርት ይቺ ማናት? ሩ። ይቺ ደግሞ ከዘቤት ስድስተኛ ፊደል ዝ ብለን እናነባታለን። ማን ብለን? ዝ ብለን። በአንድ ላይ ስናነበው ሩ ይቺ ዝ በአንድ ላይ ሩዝ። ሩዝ ምን ይሆናል? ሩዝ ብለን እናነባዋለን ማለት ነው። ይቺስ ቤ ናት። ከበቤት ስንተኛ ፊደል ማለት ነው? አምስተኛ ፊደል ቤ ብለን እናነባታለን። እስኪ በቤ ቃል ስንመሰርት ይቺ ማናት? ቤ ይቺ ተ ይቺ ሰ ይቺ ብ በአንድ ላይ ምን ትሆናለች? ቤተሰብ። ቤተሰብ ቤተሰብ። እሺ ይቺስ አ ነች። በአ ደግሞ ቃል ስንመሰርት ይቺ ማናት? አ ይቺ በ ይቺ ደግሞ ከበቤት አራተኛ ፊደል ባ ብለን ነው የምንጠራት። ስለዚህ አ በ ባ ምን ይሆናል? አበባ። አበባ ብለን እናነባዋለን ማለት ነው። አበባ ብለን እናነባዋለን። እሺ ይቺ ማነች? ከ እሺ ይቺ በከ ቃል ስንመሰርት ይቺ ማናት? ከ ይቺ በ ይቺ ደግሞ ከረቤት ሰባተኛ ፊደል ሮ ብለን እናነባዋለን። ሮ ብለን እናነባዋለን ማለት ነው። ሮ ብለን ስናነባው ከበሮ ከበሮ ምን ይሆናል? ከበሮ። ከበሮ ብለን እናነባዋለን። ይቺስ ማን ነች? ሰ። እሺ በሰ ደግሞ ቃል ስንመሰርት ይቺ ሰ ይቺ አ ይቺ ደግሞ ከተቤት ስድስተኛ ፊደል ት ስ አ ት ስ አ ት ምን ብለን እናነባዋለን? ስዓት። ስዓት ብለን እናነባዋለን ማለት ነው። ሰዓት ብለን እናነባዋለን። ይቺስ ማነች? ማነች? ከእናንተ የሚጠበቀው ፊደሎችን ከመጀመሪያው ስታነቡ ከፊደል ገበታ ስታነቡ ማወቅ ነው። ከዛ ካወቃችኋቸው አገጣጥሞ ለማንበብ ስማቸውን አከታትለው መጥራት ነው እንጂ ሌላ የሚጨመር ወይም ደግሞ እንደ እንግሊዘኛ አናባቢና ተነባቢ የሚባል ነገር ስለሌለው ማለት ነው። ይቺ ማነች? ማ። በማ ቃል ስንመሰርት ማ ይቺ ከነቤት ስድስተኛ ፊደል ን ብለን እንጠራታለን። ይቺ ደግሞ ከገቤት መጨረሻዋ ጎ ብለን በአንድ ላይ ስናነበው ማ ን ጎ ማንጎ ማንጎ። እሺ ማንጎ ብለን እናነባዋለን። ይቺ ከደቤት ስንተኛ ፊደል ናት? ስንተኛ ፊደል ናት? ስድስተኛ ፊደል። ማን ብለን ነው የምንጠራት? ድ ብለን እንጠራታለን። ስለዚህ በድ ቃል ስንመሰርት ይቺ ማናት? ድ። ይቺ ደግሞ ከዚህ ላይ ማናት ነው ያልነ? ን። ከነቤት ስድስተኛ ፊደል ን ድ ን። ይቺ ደግሞ ከቸቤት ስድስተኛ ፊደል ች ድ ን ች። ምን ብለን እናነባዋለን? ድንች ድንች። እሺ ይቺስ? ይቺ ደግሞ ጠነች። እሺ በጠ ቃል ስንመሰረት ደግሞ ይቺ ማናት? ጠ። ይቺ ከረቤት ስድስተኛ ፊደል ር። ይቺ ደግሞ ከመቤት ሁለተኛ ፊደል ሙ። ይቺ ደግሞ ስ። በአንድ ላይ ጠ ር ሙ ስ ጠርሙስ። ምን ይሆናል? ጠርሙስ ብለን እናነባዋለን ማለት ነው። ጠርሙስ ብለን እናነባዋለን። እንዲህ እያደረግን እያንዳንዳቸውን ለማንበብ በጣም ቀላል ነው ማለት ነው። እሺ እቺ ደግሞ መናት። እስኪ በመ ቃል እንመስረትባት። ቃል ስንመሰረት እቺ ማናት? መ። ይቺ
ከቤት ሶስተኛ ፊደል ቺ ብለን ምናነባት። እቺ ደግሞ ከነቤት አራተኛ ፊደል ና በአንድ ላይ መኪና ምን ይሆናል? መኪና 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 ብለን እናነባዋለን። ይቺስ ሙ ሙ በሙ ቃል ስንመሰርትበት ይቺ ማናት? ሙ ይቺ ከዘቤት ስድስተኛ ፊደል ዝ በአንድ ላይ ምን ይሆናል? ሙዝ 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 ሙዝ። እሺ ይቺስ? እቺ ደግሞ ከቤት አራተኛ ፊደል ካ ብለን እናነባታለን። ማን ብለን? ካ። ስለዚህ ይህን በአንድ ላይ ስናነበው ይቺ ማናት? ካ ይቺ ሮ ይቺ ት በአንድ ላይ ካሮት 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 ብለን እናነባዋለን ማለት ነው። ይቺስ? ይቺ ደግሞ ው ነች። ው ይቺ ማናት? ው ይቺ ከሸቤት አራተኛ ፊደል ሻ ብለን የምናነባት በአንድ ላይ ስናነበው ው ሻ ምን ይሆናል? ውሻ ውሻ ይሆናል ማለት ነው። ይቺስ? ይቺ ደግሞ ከፈቤት ሶስተኛ ፊደል ፊ ነች። ቃል ስንመሰረትበት ፊ ይቺ ኛ በአንድ ላይ ምን ይሆናል? ፍኛ ምን ይሆናል? ፍኛ ይሆናል ማለት ነው። ስለዚህ እነዚህን ፈጥነን ስናነባቸው ይኸው ደ ደወል፣ በ በሬ፣ ሚ ሚጣ፣ ፍ ፍየል፣ ቲ ቲማቲም፣ ነ ነብር፣ ድ ድመት፣ ሩ ሩዝ፣ ቤ ቤተሰብ፣ አ አበባ። ልክ እንደዚህ እያደረግን በቀላሉ ማንበብና መለማመድ እንችላለን ማለት ነው። ከ ከበሮ፣ ሰ ሰዓት፣ ማ ማንጎ፣ ድ ድመት፣ ጠ ጠርሙስ፣ መ መኪና፣ ሙ ሙዝ፣ ካ ካሮት፣ ው ውሻ፣ ፊ ፊኛ። እንደዚህ እያደረግን መለማመድ እንችላለን ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።